የአመቱ የሰኔ ሚካኤልን ክብረ በዓል ለማክበር ጉዞ ወደ ጅሩ ሄደናል። እንግዲህ ይሄው የእግር ጉዞ አለው፣ እንደዚህ ቁልቁለት አለው። እኔ አሁን የተወሰነ ሆነን ነው በእርግጥ ከአዲስ አበባ። ስለዚህ አሁን ቤተክርስቲያኗ የት እንዳለች ላሳያችሁ። አያችሁ፣ አረጋ ብሎኝ ነው በጣም እንትን ስላረኩት ስለሳብኩት አረጋ ብሎኝ ነው። ይሄው ቤተክርስቲያኗ እዚህ ጋር ናት። ከዛ ያያችሁት ርቀቱ ትሸፈናለች ቤተክርስቲያኗና አትታይም። እና ይኸውላችሁ እንደዚህ ነው፣ የዚህን አክል ነው ርቀቱ። ይኸው እየወረድን ነው። በዛ ላይ ደግሞ ስቀርብ ደግሞ ሆታውን አሳያችኋለሁ፣ ባህሉ፣ ጭፈራውን ምናምን። በእርግጥ ታቦት አንደርስበትም፣ አሁን ከገባ በኋላ ነው የምንደርሰው። አሳያችኋለሁ ሆታውን ሳሳያችሁ እንደምትወዱት አልጠራጠርም። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ራቅ ብላችሁ እንዲህ ነው። ያውና ሻገር የቤቷን ያውና ሻገር ሃይማኖት ያው መንገድ የሥራው ያውና ሰራው ይሆን ያውና አሁንም ማረጋሽ ያው ቅድምም ማረጋሽ ያውና እንደ ቤት ጋሻ ያው ሁሉ ባላልጋሽ ያው ተጋሻ ነው ብለሽ ያው ታይ እንዳትኝ። ሌላው ደግሞ አሁን ይኸው ከመሸ እየተጓዝን ነው። እንደምታዩት ጨለማ ነው። ትንሽ መሸት እያለ ነው። አልጨለመም ግን እየመሸ ነው። ዳመና አለ፣ ጉም የተወሰነ አለ። እንደምታዩት ፒስታ ነው፣ እየሄድን ነው። ሌላ ቦታ ደግሞ ቆንጆ ጨዋታ ያለበት ቦታ አለ ብለውን። ከተማ ነክ ነው ያኛው፣ እንደዚህኛው ገጠር አይደለም። አሁን ገጠሩን ጨርሰን ይኸው ገጠሩን አሰኘኝ ፒስታውን ጨርሰን ወደ አስፓልት ገብተናል። እንደምታዩት አስፓልት ላይ ነው ያለ ነው። ያንኛው ትንሽ የከተማ ጨዋታ ነው። ያው እንደ ገጠሩ ባህሉ አንድ አይነት ነው፣ አይለያይም። ግን ያው መኪና ምናምን ይገባል እዛኛው ጋር። አሁን ቅድም ያሳያችሁ ጋር ደግሞ ምንም አይነት በእግራችን ነው፣ እንዳያችሁን በእግራችን ነው የወረድነው። እንግዲህ የምቀርጸው ዳሽቦርድ ላይ አስቀምጬ ስለሆነ ከታላቅ ይቅርታ ጋር ጠይቃለሁኝ። እንግዲህ ተከታተሉን እያልኩ እኔም ወደ ጉዜ እሄዳለሁ። ኦልሞስት እየደረስን ነው። በቃ አሳያችኋለሁ።